ምን መጣ ብዬ በድንጋጤ ከተኛውበት ተነሳውና አልጋው ላይ ቆምኩ። ኢንስታግራም ላይ ነበር የተዋወቅነው። ከዕለታት አንድ ቀን ኢንስታግራሜን ስከፍት መልእክት ተልኮልኛል። እዮብዬ ግጥሞችን እንዴት እንደምወዳቸው እኮ ብታይ። አባቴ ነገ ልደቱ ነው፣ ሰርፕራይዝ ላድርገው፣ በእናተ አንድ ያጠራ ያለ ግጥም ጻፍልኝ ይላል። የልጅቷ ስም ጽናት ነው። ፕሮፋይሏ ውስጥ ገብቼ ፎቶዎቿን አየት ማድረግ ጀመርኩኝ። ልጅቷ ልቅም ያለች ቆንጆ ናት። ይህን ውበት እያዩ ማለፍማ ግፍ ነው አልኩና ከአባትሽ በፊት ግን ቀድሜ ላንቺ በጽፍ አይሻልም አልኳት። ወይኔ የምትመልስልኝ ራሱ አልመሰለኝም ነበር እኮ። ቴንኪው በጣም የኔ ልደት ቀጣይ ወር ስለሆነ ለኔ ያኔ ትጽፍልኛለህ። አሁን ግን ለአባቴ ጻፍልኝ፣ 3 መስመር ራሱ በቂ ናት አለችኝ። እሺ አባቴ ስም ማን ነው? ስራውስ ምንድነው? ገዛኝ ይባላል። ጀነራል ነው። ጀነራል ማለት ጀነራል ትሬዲንግ ነው የሚሰራው? ኖ ጀነራል የሥራው ማዕረግ ነው። የቀድሞ የኢትዮጵያ ሰራዊት ወታደር ነው። ኦ ነው እንዴ? እሺ በቃ 3 ደቂቃ ስጪኝ አልኳትና ሰው ፈርቶ ሲደበቅ ቆልፎ መስኮት በር ጀነራል ገዛኸኝ ክላሹን አንግቦ ይጠብቃል ድንበር የሚል ግጥም ጽፌ ላኩላት። ኦ ማይ ጋድ በጣም አመሰግናለሁ አባቢ፣ በጣም ነው ደስ የሚለው። ቴንክ ዩ ሶ ማች። ምሳ ጋብዤ ላመሰግን እፈልጋለሁ ብላ ቁጥሬን ወሰደች። አንድ ሬስቶራንት ቁጭ ብለን ምሳ እየበላን ነው። እዮብዬ መቼም በአካል አገኘሃለሁ ብዬ አስቤ አላውቅም ነበር እኮ። በጣም ነው ማደንቅ። አባቢ ደግሞ የጻፍክለትን ግጥም አንብቤለት እንዴት እንደወደደው ብታይ። በጣም ነው ደስ ያለው አለችኝ። አመሰግናለሁ አልኳት። አጎረሰችኝ። ከምግቡ ይሁን ከእጇ እንጃ ምግቡ በጣም ጣፈጠኝ። ከጽናት ጋር የተላመድን መጣን። ቤቷ ወስዳ ግጥሙን የጻፈው እሱ ነው ብላ ከአባቷ ጋር አስተዋወቀችኝ። በጊዜ ሂደት ፍቅር ውስጥ ገባን። እንደ ቤተኛ ቤታቸው መመላለስ ጀመርኩ። የሆነ ቀን እነሱ ቤት ቁጭ ብለን እዮብዬ አለችኝ። ወዬ ልደት ቀጣይ ሳምንት ነው አይደል? አዎ ማሬ፣ ምን ነው? ጆሮዬ ስር ገብታ ድንግልኔ ልሰጥ አስቤያለሁ፣ ትወስደዋለሽ አለችኝ። ደነገጥኩና ኧረ አባትሽ ቢያውቁ ድንግልናሽን ከመውሰዴ በፊት ነው ቀድሞ ነፍስ የሚወስዷት አልኳት። ፈሪ አባቴ ቀጣይ ሳምንት ወደ ጦር ግንባር ይሄዳል አለችኝ። እኮ ከጦር ግንባር ሲመለሱ ደግሞ እኔን ግንባሪን ብሎ ይደፉኛል። ደግሞ አባትሽ የቀድሞ ሰራዊት አባል አይደሉ እንዴ? የምን ጦር ሜዳ ነው የሚሄዱት? ነው ወይስ ዚያድ ባሬ ከሞት ተነስቶ ድጋሚ መጣ? ሰሞኑን የቀድሞ ሰራዊት አባላት ሀገራችሁን አግዙ ተብለው ተጠርተዋል። ስለዚህ የዛን ቀን ቤት ማንም አይኖርም በላ ጉንጬ ሳመችኝ። እነ ጽናት ቤት አልጋ ላይ ሁለታችንም መለበላችንን ሆነን አንሶላ ውስጥ ገብተን ተኝተናል። ሳላስበው እንቅልፍ ሸለብ አረገኝ። ጽናት በንዴት ነቀነቀችኝና እንዴ ምንድነው? ናፕ ልታደርግ ነው እንዴ መጣው? ጀምር እንጂ ነው ወይስ ፊሽካ የሚነፋ ዳኛ እስኪመጣ እየጠበክ ነው አለችኝ። በትዝብት እያየኋት ጽናትዬ ግን ጽናትሽ ይገርማል እውነት አልኳት። እንዴት? አባትሽ እዛ ጦር ሜዳ ከጠላት ጋር እየታገለ አንቺ እዚህ አልጋ ላይ ከኔ ጋር ስትታገይ ምንም አይመስልሽም? ድንገት የምኝታ ቤቱ በር በኃይል ተደበደበ። ምን መጣ ብዬ በድንጋጤ ከተኛውበት ተነሳውና አልጋው ላይ ቆምኩ። በሩ ለሁለተኛ ጊዜ እንኳን ሳይንኳኳ ተበረገደ። የጽናት አባት የማረግ ልብሳቸውን እንደለበሱ የተንጎማለሉ ወደ ውስጥ ገቡ። ጽናት አንሶላውን ሰውነቷ ላይ ጠቀለለችና አባቢ ብላ ከአልጋው ላይ ወርዳ ቆመች። የጽናት አባት እሺ ገጣሚው፣ እኔ እኮ ግጥም ብቻ መስለኝ ነበር የምትገጥመው፣ ለካ ሌላም ነገር ትገጥማለህ ብለው ወደ እኔ መጠጋት ጀመሩ። አዎ ጀነራል፣ ለ2 ዓመት ከተኩል ያህል የቧንቧ መቅጠም ሥራ ሰርቻለሁ አልኳቸው ወደ ኋላ እያፈገፈኩ። የግዴን ጋሼ ግን ጦርነቱ አልቆ ነው እንዴ ተመለሱት? ምን ነው ፈጠኑ አልኳቸው። አዎ ከዛ በፊት እዚህ መጨረሻው ጦርነት አለ ብለው ከጎን የወሸጉትን ሽጉጥ አወጡና ግንባሬ ላይ ደቀኑ። በሁለት እጆቼ ጭንቅላቴን ይዤ መሬት ላይ ተንበረከኩ። ጽናት ጮቷን አቀለጠችው። የጽናት አባት ቁልቁል እያዩኝ የመጨረሻ የምትናገረው ቃል አለ ወይስ ልድፋ አሉኝ። ሽቅብ እያዩዋቸው ጀነራል፣ ለኔ የሚያባክኑትን ጥይት እኮ አንድ ጠላት ይገሉበታል አልኳቸው።
ጭራሽ የምክር አገልግሎት ተሰጠኛለ ብለው ሽጉጣቸውን አቀባበሉት። ጽናት ልቧን ያዘችና መሬት ላይ ተዝለፍልፋ ወደቀች። ሰይጣን ከሰማይ ወደ ምድር ወደቀ ሚለውን ትምህርት ስሰማ ራሱ እንደዚህ ደስ አላለኝም። መለመለይን እንደሆንኩ ሁለቱንም ዘልዬ አልፌያቸው እግሬ አውጭኝ አልኩ። ተነሳት ግንድን አበርታ ለአገር ብልጽግና ለወገን መከታ። ተነሳት ግንድን አበርታ ለአገር ብልጽግና ለወገን መከታ። በሳምንቱ ጽናት ደወለች። ይህች ልጅ ካልተደመሰስኩ አትፋታኝም እንዴ ብዬ ስልኩን አነሳሁትና ሄሎ የኔ ፍቅር ደህና ነህ? አለው የመኖር ሁለተኛ ዕድል የሰጠኝ ፈጣሪ ክብር ምስጋና ይግባው አልኳት። ሰማኝማ የዛን ቀን እኮ እንድታመልጥ አውቄ ነው የወደኩት፣ ምንም አልሆንኩም ነበር አለችኝ። እግዚአብሔር ያክብርሽ። አሁን ታዲያ ምን ፈልገሽ ነው የደወልሽው? አይ የዛን ቀን ድንግሌን ስላልወሰድከው ዛሬ እንድትወስደው ብዬ እኮ ነው አለችኝ። ከፈለግሽ አሽገሽ በሞተረኛ ላኪልኝ እንጂ እኔ እንደሆንኩ አልመጣም አልኳት። እውነት ዛሬ አባቢ አይመጣም ለሥራ ሶማሊያ ሄዷል ብላ ማለችልኝ። የኔ እናት ሶማሊያ አይደለም ሰማይ ቤት ሄዷል ብትኝ ራሱ አልሰማሽም ተይኝ አልኳትና ስልኩን ዘጋሁት። ከ15 ቀን በኋላ የሬዲዮ ጣቢያ የቀያየርኩ እያለ ድንገት የጀነራሉ ንግር ከቤት መውጣት ጠብቆ ቤት ድረስ ስተት ብሎ በመግባት የጀነራሉ የገዛ አልጋ ላይ ከጀነራሉ ሴት ልጅ ጋር ዓለሙን ሲቀጭ እጅ ከፍንጅ የተያዘ ወጣት በጀነራሉ ፈርጣማ ክንድ መደምሰሱ ተሰማ የሚል ዜና ሰማው። ውስጤን የተደበላለቀ ስሜት ወረረኝ። ተንበረከኩና እኔ ሚዳቆን ከአንበሳ መንጋጋ ያስመለጥከኝ አምላክ ክብር ምስጋና ይግባ ብዬ አምላኬን አመሰገንኩ። ዶክተርዬ አቤት። እንዴት ሆኑ እነዛ 3 ሰዎች? የትኞቹ? አንዱ ፈታኝ፣ ሁለቱ ተፈታኝ ተገሽተው ምናምን የመጡት ምን እኔ መንጃ ፍቃድ ፈተና ምናምን ለውጣ ብዬ ማለት ነው። አያበለው ብሎ የሚለው የአገሬ ሙዚቃ ተከፍቶ ጭራሽ ምንም ትዝ የሚለኝ ነገር የለም። ጠርዙን ተሰቅየው ኮሪደሩ ጋር ነው ገጫቸው ምናምን ብሎ ሲያመጡ አሁን የገቡትን አሁን እኔ መንጃ ፍቃድ ትምህርት ምናምን እንዴት ሆኑ? ማረ አይተርፉም። አብሶ ሁለቱ ልጆች የሚተርፉ አይመስልም። ኧረ እኔስ ምን አገባኝ? ስለ ሁለቱ ነው ያገበኝም። ዋናው ፈታኙ ይተረፍልኝ ነው። ዋናው እሱ ነው ውጤት የሚነግረኝ። አልፋለሁ አላልፍም የሚለውን እሱ ነው የምጠብቀኝ። ጭራሽ ሰው ገለህ አንተ ፈተና ውጤት ትላለህ? እኔ ያስፈልገኛል። አሁን መንጃ ፍቃዱ ስለሚያስፈልገኝ እኮ ነው ዶክተር። ባንተ ሐሳቢ አልፍ ይመስላል ዶክተር። ማለት አልፋለሁ አላልፍም እንዴ? እዚህ እኮ ሰው እኮ በቃ ከጥቅም ውጭ አድርገሃል። ገለዋል እኮ ኦሬዲ ሙቷል ሰውየው። አዛኔም እኮ አታልፍም ሲሉኝ ነበር። ድሮም አላልፍም አውቀዋለሁ። ምንም እድል የለኝም። ቻው በቃ ዶክተር። ኧረ ይኸው በእናትህ ለማስታወቂያ ስራ ፈልጌ ነው ስልክ ይላክልኝ ያለኝ ሰውዬ። ሰማይ አይደለም ቀርቶ ማስታወቂያ ሊያሰራ ማስታወቂያ ራሱ አይቶ አያውቅም። እንዴ ስልክ ራሱ ከየት አምጥቶ እንደጻፈልኝ እኮ ይሄ ነገር ራሱ መጣራት አለ። እስኪ ዝም ብለህ ላክለትና ጉዱልድ። እኔማ ያው እየላኩለት ነው። እሱ ነው መሰለኝ ደወለ። ስፒከር ላርጎ ሄሎ ደህና ውለህ ነው ወንድም አለም? ደህና ውያለሁ። ማን ልበል? አሁን ለማስታወቂያ ብዬ ስልክን ሰደህልኝ ነበር። መተህ ቢሮ ብናወጋ ብዬ ነበር። እሺ የት ነው ቢሮአችሁ? ድርጅታችን ተቻይና የውሃ ጄኔሬተር እያስመጣ ይሸጣል። እሱ እንድታስተዋውቅልን ነበር። እሺ የማስታወቂያ ዋጋችንን ቅድም ከስልኬ ጋር ልኬልሃለሁ። ስትስማሙ አሳውቀን። ዋ ተስማምተንማ እኔ ደወልኩልህ። ንቀት ቢጤ አየሁብህ። እኔ እኮ የድርጅቱ ባለቤት ነኝ ወንድም አለ። በንግግሬም ተሆነ ናከኝ የምኮራበት ሆኖ ነው። ባለባበሴም ተሆነ ጨርቅ ተጉም ነገር የማልቆጥረው ሆነብኝ ነው እንጂ እንዳንተ ተኳኩሎ መዞር መሽጠፋይ ብለህ ነው። ኧረ አይደለም ወንድሜ። ይኸውልህ ወንድም አለ ቁም ነገር ማለት እንደ ከተመኛ ማውጋት ወይንም የህንድ ፊልም ሰሪ መስል ዘንጦ መዞር ሳይሆን ሰርቶ ሰው መሆን፣ ሰርቶ መቀየር ነው። ጥቃቅን ነገሮች ወደ ኋላ ጎትተው እንዳያስቀሩህ ህይወትን የሚቀይሩ ነገሮች ላይ ብቻ ትኩረትን አድርግ። እሺ በል አካውንት ላክልኝና ቀብድ ላስገባልህ። ጸግሽ ልጅቷ ሰፈር ይጣላሽ ነው። አረ ናና እቺ ጎረምሳ በቀቻቸው በለኛ ለልቻለኛ አሁን ነይ ቀጥያን ወደዚህ እኮ ነው የተጋተተኝ ባብ
ብታይ ከወገቡ በታች ነው ያገኘሁት። ትንሽ ሲጋተተኝ ነካ 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 ነው ያደረገው። ጭራሽ እንደ ድንች ልጠሽ ትንሽ ነካ ነካ ትያለሽ። አታፍሪም? እጅ ወደ ቤት ግቢ አሁን። በቃ እሺ ይቅርታ። ባንቺ እንደማልጨክን ስለምታውቂ ነው አይደል? የኔ አባት ወድሻ